ቅዳሴ ውስጥ የሚናገር ሰውና የሚስቅ ሰው የሚያሳዝነው ክርስቶስን ነው፣ ሌላ አይደለም። ስርዓት ማቋረጥ ምናምን አይደለም፣ ክርስቶስን ማሳዘን ነው። ቤተክርስቲያን ውስጥ አይወራም፣ አይሟገትም፣ ሙግት የለም፣ የሙግት ቀጠሮም አይቀጠርም፣ ፈጽሞ ነውር ነው። ቤተክርስቲያን የጸሎት ቤት ብቻ ናት። ስለዚህ አንደኛው የሚጠበቅብን ዝም ማለት ነው፣ ዝም ማለት ነው። ሁለተኛው ወይ ትነጽር እምለፌ ወለፌ፣ ወደ ቀኝና ወደ ግራ አትይ ነው ስታስቀድስ። ወደ ቀኝ ወደ ግራ አትይ። ወደ ቀኝና ወደ ግራ ስታይ ምን ታደርጋለህ ነው? ትፈርዳለህ። አሁን እንግዲህ ቁጭ መዛው ጊዜ ነው ቁማ ያስቀድስም ትሎ ትፈርዳለህ። ወደ ቀኝም ወደ ግራ ማለት በቃ ወደዚህ ብቻ ነው። ዲያቆኑ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ፣ ወደ ምዕራብ ተመልከቱ አላለንም። ወደ የት ተመልከቱ ነው ያለው? ወደ ምስራቅ ተመልከቱ ነው። በቃ ወደ መቅደስ ተመልከቱ ነው ያለው እንጂ ወደ ሰሜን፣ ወደ ደቡብ፣ ወደ ምናምን አላለም፣ ወደ ምዕራብ አላለም። ወደ ክርስቶስ ብቻ ነው ሰው የሚመለከተው። ስለዚህ ቀኝና ግራ ገሌ ምን ቁጭ አለ፣ ገሌ ምን ለብሶ መጣ፣ ገሌ ምን አይባልም። ፈጽሞ ወደ ሰው ቤተክርስቲያን ውስጥ ከገባ ቤተክርስቲያን ውስጥ ቆሞ ስዕሎቹን እያየ ይጨርሳል እንጂ ቀኝና ግራን አለመመልከት ይገባል። ሁላችን ስርዓት አስከባሪ ደግሞ አንሁን። አሁን የባስ ዞር ምንድነው አንተ ዲቦሉ አንተ ቅዳሴ ቆርጠን የምትገባ ቅዳሴ ቆርጠሽ የምትገባ እንትን እያልን ስርዓት አስከባሪ እዚህ ላይ አይተኛም። ቁጭ ዝም በሉ፣ እግዚአብሔር ያስተምረዋል። ወይ ዲያቆናዊት ብትሆን ያው ዛሬ ቀረ እንጂ ዲያቆናዊት የምትባላለች በሴቶች የምትሾም ማለት ነው። ዲያቆናዊት የምትባል 60 ዓመት የሞላት ሴት ናት የምትሾመው። ሊቀ ጳጳሱ ነው የሚሾማት። ዲያቆናዊት ገሌ ብሎ በቃሉ ነው የሚሾማት፣ እጅ አይጭንባትም። እሷ ትሾምና ስራዋ ሴቶቹ በቅዳሴ ጊዜ እንዳያወጉ፣ በማዕረጋቸው እንዲቆሙ፣ ቅዳሴ አቋርጠው እንዳይወጡ፣ ቅዳሴ አቋርጠው እንዳይገቡ ስርዓት የምታዝዝ ሌላም ስራ አላት። ዲያቆናዊት ትባላለች፣ ትሾማለች። እሷ ወይ እሷ ትሾም። ባልቴት ማለት ክብርት ባልቴት በሕይወቷ የተመሰከረላት ከአንድ ባል በላይ ያላገባች ጥሩ ባልቴት ስጋው ደግሞ የምትቀበል እሷ ይሄ ሹመት ይሰጣታል። ከዚያ በኋላ እሷ ቁጭ ብላ ታስተባብራለች። እናንተ በዚህ በዚህ ወጡ ትላለች ማለት ነው። ከዚያ ውጭ ግን ሁሉ አስተባባሪ ከሆነ የወፍ ማህበር መሆኑ ሁሉ ያወራል። ከዚያ በኋላ ስርዓት ይበላሻል። ስለዚህ ላስተካክል ብላችሁ ወደ ጎን ወደ ግራ አትበሉ። ቤተክርስቲያን ውስጥ ደግሞ ርስት ደግሞ አታብጩ። ጥሩ አይደል? ቦታቻውን ይሄ የኔ መቆሚያ ነው ባለ ቤተክርስቲያን የእግዚአብሔር ሰው ሁሉ መቆሚያ ነው። አዳሱ በቀዳውን ታውት ተሻምቶ አንዳንድ ሰው መኝታ ይደረድላ በሜትር ራሱ በህማማት ይቼኔን እንዳደርስ እንግዲህ ብሎ ይዣታለሁ ወደ ማታ ነው ያስኳት። እንደዚህ የሚባል ነገር የለም። ይኸው ቅድም ቁጭ ያልኳት እኮ ነገር ነው። አሁን መንፈሳዊ በረከት በብልጣብልጥነት ይገኛል አይገኝም። ብልጣብልጥነት እንደዚህ አሁን ጸበል ልንቀበል ተሰልፈን መጀመሪያ እኛ ተሰልፈን ዋናውን ጸበል እኛ እንወስደው ወይም ደግሞ ሲጀመር እንደውም አሁን ጓደኛችን ጋር ለጸበል ተሰልፈን እለፍ አንተ ጠጣው ብለን ብናሳልፈውና ያ ሰው ቢጠጣው እኛ ሳንጠጣ ብንቀር በፍቅር እንፈወሳለን፣ በፍቅር ብቻ። ስለዚህ ቤተ ክርስቲያን አኮ ለዘሮጸ ወኢ ለዘበደረ አላ ለዛሬው እግዚአብሔር ለሮጠ ለቀደመ ለተሽቀዳደም አይደለም፣ እግዚአብሔር ለመረጠው ነው እንጂ ብሏል ቅዱስ ጳውሎስ። እግዚአብሔር ለፈቀደ እንጂ በብልጣብልጥነት ስለሮጥን ይዘነው የምንመጣው በረከት የለም። ስለዚህ መጀመሪያ ማድረግ ያለብን በጽሙና በጸጥታ ብለን ቁጭ መሆንና ሁላችን ስርዓት አስከባሪ አለመሆን